እድገት ተፈቀደ። አዲስ አበባ ትምህርት ቢሮ የማስተማር ስነ ዘዴ ስልጠና ላልጨረሱት መምህራን የደረጃ እድገት እንዲሰጥ ፈቀደ። ሰላም ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታዮች፣ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ዛሬ ስለ ተፈቀደላቸው የእድገት ደረጃ አጠር ያለ መረጃ ይሰጣችኋለሁ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የማስተማር ሙያ ስልጠና PGDT ባለመውሰዳቸው ወይም ባለመጠናቀቃቸው ምክንያት የደረጃ እድገታቸው ተቋርጦ ለቆዩ መምህራን ከጥር 2018 ዓ.ም ጀምሮ ተግባራዊ የሚሆን የደረጃ እድገት እንዲሰጥ መወሰኑን አስታውቋል። ቢሮ ለሁሉም ክፍለ ከተማ ትምህርት ጽሕፈት ቤቶች በጻፈው ደብዳቤ እንደገለጸው የትምህርትና ጥራት ለማረጋገጥ መምህራን በሙያ ስልጠና መታገዝ ቢኖራቸውም በተለያዩ ምክንያቶች ስልጠናውን ሳይወስዱ በመቆየታቸው የደረጃ እድገታቸው ተቋርጦ መቆየቱን ገልጸዋል። ቢሮ የትምህርት ሴክተሩ ለየትምህርት ደረጃው የተዘጋጀውን ፕሮፋይልና ብቃት የሚያሟሉ መምህራንን ለማፍራት ለዜጎች ጥራት ያለውን ትምህርት ለመስጠት የተለያዩ ስልጠና መርሃ ግብሮችን በመቅረጽ እየተገበረ መሆኑንም አስረድተዋል። ከነዚህ መካከል በቅድመ ስራና በስራ ላይ የሚሰጥ የማስተማር የስነ ዘዴ ስልጠና PGDT ሲሆን የስልጠናውን አሰጣጥ ከመምህራን ደረጃ እድገት ጋር ተያይዞ በተለያዩ ምክንያቶች መዘግየቱን ጠቅሷል። በዚህም ምክንያት ያልሰለጠኑ መምህራን ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ እንዲሁም ስልጠናው ከተጀመረበት ጊዜ በኋላ የደረጃ እድገት ጊዜያቸውና ስልጠናው የሚፈጀው ጊዜ አለመጣጣም መፈጠሩ በደብዳቤው ተገልጿል። በዚህ አዲስ መመሪያ መሰረት የደረጃ እድገት ተጠቃሚ የሚሆኑት መምህራን በአራት ዋና ዋና ዘርፎች ላይ ተካቷል። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እያሳሰብኩ አራቱንም ዋና ዋና ሀሳቦችን ወደ እናንተ አቀርብላችኋለሁ። አንደኛ፣ በዲግሪ ተመርቆ በስራ ላይ ያሉ የማስተማር ስነ ዘዴ PGDT ስልጠና ያልጀመሩ ወይም ያላጠናቀቁ መምህራን። በሁለተኛ ደረጃ፣ በመጀመሪያ ዲግሪ እያስተማሩ ነገር ግን በዲፕሎማ ሙያ መረጋገጫ ያላቸው መምህራን። በሶስተኛ ደረጃ፣ በማንኛውም የትምህርት አይነት ተመርቀው በስራና ተግባር ትምህርት ላይ የተሰማሩና በዲፕሎማ ማስተማር ሙያ የሰለጠኑ። በአራተኛ ላይ፣ በአፕላይድ ሳይንስ ቀጥታ በመጀመሪያ ዲግሪ ተመርቀው በማስተማር ሙያ ስልጠና ያልወሰዱ ሆነው በተከታታይ ዓመታት በማስተማር ሙያ ላይ የነበሩት የቀጣይ ደረጃ እድገት የሚጠባበቁ መምህራን ናቸው። ቢሮ አክሎም እነዚህ መምህራን ከጥር 2018 ጀምሮ የደረጃ እድገት እንዲሰጣቸው ቢወስንም በቀጣይ የሚኖራቸው የደረጃ እድገት ግን የግድ የPGDT ስልጠናን ወይም ተመጣጣኝ የሙያ ስልጠናን መጠናቀቅ ላይ የተመሰረተ እንደሚሆንም ትምህርት ቢሮ አሳስቧል። ከመረጃው ጋር ከእናንተ የነበርኩት የዚህ ዩቲዩብ ቻናል እንግዲህ አቅራቢዎች ነንና የዚህን ዩቲዩብ ቻናል ለቀጣይ መረጃዎች ሰብስክራይብ አድርጋችሁ ቤተሰብ ሆኑ እንላለን። መምህራን እንግዲህ አራቱንም እድሎችን እንድትጠቀሙ እንግዲህ መልካም ምኞታችንን እንገልጻለን። መልካም ጊዜ